ሰላም ጤና ይስጥልኝ እንደምናችሁ ሚካኤል እባላለሁ ከኮፊክስ ቱልስ። ኮፊክስ ቱልስ ዮንካንግ የሚባል ከተማ ውስጥ የሚመረት በጣም ፕሪሚየም የሆነ ፓወር ቱል፣ ሃንድ ቱል እና የተለያዩ የመገልገያ እቃዎች አምራች ድርጅት ነው። ከ10 ዓመት በላይ ቢዝነስ ላይ ቆይተናል። በኳሊቲያችንም ብዙ ደንበኞቻችን መስክረውልናል። ከኳሊቲ ባሻገር ቆንጆ ዋጋ ያላቸው እቃዎች ነው ያሉን። እቃዎቻችንን እንድትሞክሩ አብራችሁን እንድትሰሩ ስንጋብዛችሁ በደስታ ነው። የተወሰነ ያህል ለማሳየት ያክል እቺ ሚኒ ሾሩማችን ነች። የተለያዩ ኤር ቱሎች፣ ፓወር ቱሎች በብዛት በአንድ ባትሪ ፕላትፎርም የሚሰሩ የተለያዩ ፓወር ቱሎች እናገኛለን እዚህ ሩማችን ውስጥ። ከዚህ ባሻገር ደግሞ ወደ ዋናው ሾሩማችን ወስጄ ላሳያችሁ። እቺ የምትመለከቷት በየሀገሩ ሊኖር የሚችለውን አይነት ሱቅ የሚመስል ስታይል ያላት አነስ ያለች ሾሩም ነች። አሁን ግን የማሳያችሁ ዋናው ትልቁ ሾሩማችንን ነው። እንደምትመለከቱት ሰፋ ያለ ነው። እዚህ ጋር የተለያዩ ትልልቅ መሳሪያዎች እናገኛለን። እነ ኢንዱስትሪያል ዲሞሊሽን ሀመሮች እና የመሳሰሉት ማለት ነው። እዚህ አካባቢ ደግሞ የተለያዩ ካፓሲቲ ያላቸው የውሃ ፓምፖች እንዲሁም ከቶፍሶዎች እናገኛለን። እዚህ ጋም የተለያዩ በኮርድ የሚሰሩ ፓወር ቱሎቻችንን እናገኛለን። እዚህ ጋር ሞር ፓወር ቱሎች እናገኛለን። አንግል ግራይንደሮች በተለያየ ካፓሲቲ ከትንንሾች ጀምሮ እስከ ትልልቆቹ ድረስ ማለት ነው። ኤር ብሎወሮችም አሉን። የተለያየ ካፓሲቲ እና ሞዴል ያላቸው ሂት ጋን አለን እዛ ጋር። እዚህ ጋር ደግሞ ስፕሬይ ጋኖች አሉን። እዚህ ጋር የተለያዩ ኔሊንግ ፕሮዳክቶች አሉ፣ የተለያዩ ኪቶች። ወደዚህ ጋር ደግሞ አክሰሰሪዎቻችን ናቸው። እዚህ ጋር የተለያየ ካፓሲቲ ያላቸው ጀነሬተሮች እንዲሁም ኤር ኮምፕረሰር እናገኛለን። ያው እንደምትመለከቱት የድሪል ሬንጆች አሉን። ኮርድለስ ናቸው። እዚህ ጋር የምትመለከቷቸው እንደዛው። እዚህ ጋር ያሉት ፕሮዳክቶች እንዳለ የሚጠቀሙት በሴም ባትሪ ነው። ከነዚህ ጀምሮ ማለት ነው። በአንድ ባትሪ ሁሉንም እዚህ ጋር ያሉትን ፕሮዳክቶች መጠቀም እንችላለን። የኮርድለስ ሬንጆቻችን ናቸው። ወደዚህ ጋር ስንመጣ አንድ ቱሎቻችንን እናገኛለን። እነ ፕላየር፣ እነ ስክሩ ድራይቨር እና የመሳሰሉትን። እዚህ ጋም በባትሪ የሚሰሩ ቼንሶዎች ናቸው። ትልልቅ ካፓሲቲ ያላቸው ኤር ብሎሮችም አሉን። እዚህ ጋር እንደምትመለከቱት የተለያዩ ኬሚካል እና መሰል ነክ ነገሮችን ስፕሬይ የምናደርግባቸው በተለያየ ካፓሲቲ ያሉ ፕሮዳክቶች ናቸው። እዚህ ጋር ሞር ተጨማሪ ሃንድ ቱሎች አሉን፣ ቦልት ካተር እና የመሳሰሉት። ውሃ ልኮቻችንም አሉ። እዚህ ጋር ሴፍቲ ጫማዎቻችን አሉ እንደምትመለከቱት። እዚህ ጋር ደግሞ
ትንንሾቹ ጀነሬተሮቻችን አሉ። ከዛ በተጨማሪም ደግሞ እዚህ ጋር የምትመለከቱት ሜካኒኮች እዚህ ላይ ተኝተው መኪና ውስጥ ገብተው የሚሰሩባት ነች። ዌልዲንግ ማሽኖችም አሉን። የተለያዩ የሴፍቲ ፕሮዳክቶችም እንደምትመለከቱት እዚህ ጋር ባለ 10 ሊትር ባለ 12 ሊትር ቫኪዩም ክሊነር አለን። እዚህ ጋር ደግሞ አነስ ያሉ የመኪና ማጠቢያ የሚሆኑ ሁለቱ ከታች ያሉትን ሞዴሎች መኪና ማጠቢያ ናቸው። በተጨማሪ እዚህ ጋር እንደምትመለከቱት ድሪል ፕሬስ፣ ባትሪ ቻርጀሮች፣ ትልቅ ካፓሲቲ ያለው ካር ዋሸርም አለን። እንግዲህ ልታገኙን ፈቅዳችሁ ወዳለንበት ከተማ ስትመጡ እዚች ኦፊሳችን ውስጥ ነው ዲስከስ የምናደርገው ማለት ነው። እዚህ ጋር ደግሞ ለከስተመሮቻችን ስለ ፕሮዳክቶቻችን ላይቭ የሆነ ዲሞንስትሬሽን የምናሳይበት ነው። እንደምትመለከቱት ቼንሶዎቻችን ራሱ ስራ እየሰሩ አስቀምጠናቸዋል። ወይል እንግዲህ ከሞላ ጎደል የተወሰነ ነገር አሳይቻችኋለሁ ብዬ አስባለሁ። በሌላ ቪዲዮ ደግሞ ሞር በዲቴል እያንዳንዱን የሾሩማችንን ገጽታ እና የምንይዛቸውን እቃዎች ላሳያችሁ ፈቃደኛ ነኝ። ያው ይህን ቪዲዮ ላይክ፣ ሼር በማድረግ ብዙ ሰው ጋር እንዲደርስ ብትተባበሩኝ ደስ ይለኛል። አከብራችኋለሁ። በሌላ ቪዲዮ ደግሞ ሞር ስለ ካምፓኒያችን ምን ለየት ያደርገናል፣ ፕሮዳክቶቻችን ከሌሎቹ ብራንዶች በምን ይለያሉ የሚሉትን እና መሰል ነገሮች ደግሞ ይዤላችሁ እመጣለሁ። በጣም አመሰግናለሁ። ሰላም ሁኑልኝ። ሰላም ቆዩልኝ።